ስልክ ለረጅም ሰዓት መጠቀም አይን ሊያጠፋ እንደሚችል ያውቃሉ? አብዛኛውን ውሏችንን ስክሪን ላይ በማድረጋችን የሚመጣ የአይን ድካም ወይም ዲጂታል አይ ስትሬን ለብዙዎቻችን የቤት ስራ ሆኗል። አይናችንን ሳናቀው እያጨናነቅነው ነው። ይህ ደግሞ ለረጅም ጊዜ የሚቆይ የእይታ መጋረድንና የአይን ድርቀትን ያስከትላል። ይህንን ለመከላከል ታዲያ የ20-20-20 ህግን ይተግብሩ። ይህም ማለት በየ20 ደቂቃው ለ20 ሰከንድ ያክል በ20 ጫማ ወይም በ6 ሜትር ርቀት ያለ ነገርን ይመልከቱ። ይህ አይናችንን ከረጅም ጉዞ እንዲያርፍ ይረዳዋል። ከዚህም በተጨማሪ የስክሪኑ ብርሃን ወይም ብራይትነስ ከክፍሉ ብርሃን ጋር እኩል መሆኑን ያረጋግጡ። በጣም ደማቅ ብርሃን አይንን ያደክማል። እንዲሁም ለረጅም ሰዓት ስክሪን ላይ ስናተኩር አይናችንን ማርገብገብ እንረሳለን። ይህ ደግሞ ከፍተኛ ለሆነ የአይን ድርቀት ይዳርጋል። ስለሆነም በየመሃሉ አይኖትን ያርገብግቡ። ነገር ግን የአይን ማቃጠል፣ መቅላት ወይም ደግሞ የእይታ መጋረዱ ካልጠፋ በፍጹም ችላ እንዳይሉት። አሁን የአይን ህክምናን ለማግኘት ወደ ጤና ተቋም መሄድና ለረጅም ሰዓት መጉላላት ቀርቷል። በኢቢኤም ኬር በኩል ልምድ ባላቸው የአይን ስፔሻሊስት ሐኪሞቻችን ጋራ በቪዲዮ በኦንላይን መወያየት ይችላሉ።